لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. القسم الخامس أمستنياو كفلو كشرطوچو ውስጥ እንግዲህ ما يشترط في صحة الإذن بالطريق በጠሪቀተ ትጃንያ ውስጥ ኢዝን ለማድረግ ሸርጥ የሚሆኑት ነገሮች ናቸው። ለሰው ኢዝን ለማድረግ ፍቃድ ለማድረግ ሸርጥ የሚሆን ነገር አለ። ያንን የሚገልጽ ነው አምስተኛው ክፍል። አንደኛው ሲሐቱ ኢዝን الملقن ተልቂን የሚያደርገው ሰውዬ በዛ በተልቂኑ ላይ እኮ ያለው ፍቃድ ነው። በፍቃዱ ላይ ማን ነው ለሰው ኢዝን ማድረግ ትችላለህ ጠሪቃ መስጠት ተብሎ ኢዝን የተደረገለት መሆን እንዳለበት የተፈቀደለት ማለት ነው። ወذلك ይሄ አንተ ተወፈረ فيه الأهلية للتقديم ሙቀደም ለመሆን እኮ ማለት ነው የሚያበቃው የሆነ የተብቃቃ የሆነ ዕውቀት በሱ ላይ የተገኘ ሰው ነው። ከዛ ዕውቀቱ በሱ ላይ አለ ተብሎ ከዛ በዕውቀቱ ብቻ ሳይሆን ደግሞ ፍቃድ የተሰጠው ويكون معذونا بإعطاء الأوراد الأوراد ውርድ ለመስጠት እኮ ደግሞ የተፈቀደለት በዛ ሸራኢጡን ሁሉ አውቆ ተወፍር ሆኖ ከመኖሩ ጋር ማዕዙን የሆነ የተፈቀደለት አውራድን በመስጠት ላይ ሚማን صح إذنه عن الشيخ ያ ሼኹ ደግሞ ለመፍቀድ በቂ የሆነ ሼኽ የሆነ ሙቀደም ሆነ አውራድን መስጠት ትችላለህ ተብሎ እሱም ደግሞ ፍቃድ ያለው ካለው ሼኽ የተቀበለ ሰው ነው ኢዝን ጠሪቃ መስጠት የሚችለው ማለት ነው። አን ሼኽ ረዲየላሁ ዐንሁ ከሼኽ ትጃንያ ከአህመድ ትጃኒ ፍቃድ የተሰጠው ማለት እንግዲህ በተሰልሱል ይሆናል እንጂ ዛሬ ብዙ ጊዜ ስለሆነ ከመቶ 200-300 ዓመት በላይ ስለሆነ በኢዝን በተሰልሱል ተያይዞ እገሌ ታገለ ተብሎ በኢዝን የወሰደ ማለት ነው። ወኢን ተዓደደት الوسائط ወሲጣኩ ማነው መሐከል የገባው ከሼኽ ጠሪቃ ሼኽ ትጃኒ እና በሱ መሐከል የገባው ብዙ እንኳን ቢሆን ቢቆጣጠርም متى كانت السلسلة كلها سليمة من فعل ما يقطع عن الطريق ከጠሪቃ የሚቆርጥን ስራ ከመስራት የጸዳ ጊዜ ሰውየው ማለት ነው። ያ ሼኽ ጠሪቃን ከመቅጣት እኮ ማለት ነው ጠሪቀተ ትጃንያን ከመቅጣት እኮ ማለት ነው ነገሮች ሁሉ የተጠበቀ የሆነ ከዛ የሰላም የሆነ ሰው ኢዝን ያደረገለት ከሆነ ነው። በመሐከል ያው ወዛ እንግዲህ ጠሪቀተ ትጃንያ ውጭ የሚያስደርገውን ነገር ሰርቶ በዛ የተቋረጠ ከሆነ ለሱ ለሌላ ፍቃድ መስጠቱ ተገቢ አይደለምና ይሄንን እንግዲህ ማን ነው መቼ ነው የሚሰራ ይሄ ሰው ጠሪቃ ለመውሰድ ሲል ያንን እኮ ማን ነው የሚቀበልበትን ሰው ከማን ይዞ ነው እሱስ ከማን ነው ብሎ ግድ ማወቅ አለበት ማለት ነው። እና በዚህ ላይ እንግዲህ ተሰልሱል የሼኽን ከሰይድ አቡል አባስ ረዲየላሁ ዐንሁ ጀምሮ እስከ እዚህ ያለውን ድረስ እኮ ያለውን ተሰልሱል ማወቅ ግድ ይላል። ለምንድነው በዛ መሐከል ኮኔክሽኑ የተቋረጠ እንዳይሆን ያንን አውቆ እንዲገባበት ማለት ነው። ሁለተኛው ደግሞ ሸርጡ صحة التلقين ተልቂን ለማድረግ እኮ ማን ነው የበቃ መሆኑ ነው። ሁለተኛ ሸርጡ ተልቂን ለማድረግ ወይ ደግሞ ኢዝን ለማድረግ ለሰውየው ጠሪቃውን ተልቂን ለማድረግ ለሱ ፍቃድ ለማድረግ የሚያበቁ ሸርጥ እውነተኛና ትክክለኛ መሆኑ ነው። وذلك ይሄ እኮ መሆን የሚችለው አየኩነ ጧሊቡ ተልቂኒ
ተልቂኑን የሚፈልገው ሰውዬ ውርዱን ይቀራሉ ብሎ ጠሪቀት ትጃንያ ለመግባት ተልቂን የሚፈልገው ሰውዬ መሆኑ ነው። ሙስሊም ሊሆን መሆኑ ነው። ሙስሊም ካልሆነ ሸርጡ ስላልተገኘ አይሰጠውም። አንደኛው ሸርጥ በሸኹ ላይ ያለ ነው። ሁለተኛው ሸርጥ ደግሞ በሙሪዱ ላይ ያለ ነው ማለት ነው። እንግዲህ በዚህ በአምስተኛ ክፍል ውስጥ የሚታየው በአጠቃላይ ሁለት ሸርጦች ናቸው። አንዱ የሸህን ሁኔታ የሚያጸና ያ ሸህ ትክክለኛ ጠሪቃ ውስጥ ሆኖ በሸርጡም ሰርቶ እንደገና በሸርጡም ከመስራት አልፎ ደግሞ ለሌላውም ደግሞ ፍቃድ ማድረግ ይችላል ተብሎ ከሌላ ሸህ ማነው ከዛው ከአህመድ ትጃኒ ከመጣው በተሰልስል ከመጣው ሸህ ፍቃድ ያለው ጠሪቃን ለመስጠት ፍቃድ ያለው መሆን። ሁለተኛ በሙሪድ ላይ ያለው ደግሞ ለተልቂን የሚበቃ ሰው መሆን። ይሄ የሚሆነው ለተልቂን የሚበቃ የሚሆነው ይሄ እንግዲህ ሙስሊም ሲሆን አንደኛ ሙስሊም ሆኖ ደግሞ ሷሂህ አልአቂደቲ አቂዳው ደግሞ ሰላም የሆነ ምንም ኢንካር የሌለው ሙዕተዚላ ያልሆነ አህሉላህ ጋር የማይጋጭ አህሉ ሱነቲ ወልጀማዓን የሚከታተል ጥሩ አቂዳ ያለው በእነሱ አቂዳ የሚሰራ መሆን ነው። እንደዛ ካልሆነ ለሱም አይሰጥም እስኪተውበት ድረስ ማለት ነው። አቂላን አቅለኛ የሆነ ላወላ ይውጣል ለመጅኑኒ ለመጅኑን አይሰጥም ለእብድ ማለት ነው። ሙመይዛን የለየ ደግሞ እንደገና ባሊግ የሆነ ሀደል ብሉግ የደረሰ ሰው መሆን አለበት። ሙተኸሊያን አን ጀሚዕ ጥሩቅ ወልአውራዲ ሙተኸሊያን አን ጀሚዕ ጠሪቅ ወልአውራዲ ከጠቅላላ ውርድና ከጠሪቃ ያገለለ የሆነ ምንም ነገር የሌለበት ማዕዳ ሀዚህ ጠሪቀቲ ከዚህ ጠሪቃ ውጪ ሌላን ጠሪቃ ያልወሰደና ከዛ ነፃ የሆነ ሰው መሆን አለበት። እንደዛ ከሆነ አራግፎ መምጣት አለበት እንጂ አይሰጠውም። ሳኢራ ሀያቲሂ ሀያቱን ሙሉ ማለት ነው። ቃቢለን ሊሽሩጢ ሸርጥን ደግሞ መቀበል የሚችል ሰው መሆን አለበት ማለት ነው። ቱልያት አለይሂ ወፈሂመሃ በሱ ላይ ትቀራና ካወቀ በኋላ ይህንን ሸርጥ አልቀበልም ካለ እዝን መደረግ አይቻልም ማለት ነው። ለሱ በሸርጡ ነው መውሰድ ያለበት። ثم أذنه الملقن الصحيح ከዛ ያ ሰሂህ ሆነ ትክክለኛ ፍቃድ ማድረግ የሚገባው ሰውዬ እኮ ፍቃድ የሰጠው የሆነ ኢዝነሁ ፍቃዱን አላ ሙቅተዳሃ ሸርጧ በምታስፈርደዋ ነገር ከነ ሸርጦቿ እኮ ማን ነው ኢዝን ሊያደርግለት ነው ማለት ነው። ወሚነል ሙስተሕሰኒ እንግዲህ ከጥሩ ነው ተብሎ እኮ ማን ነው ከሚቆጠረው አንዱ ነገር ደግሞ አያስተአዚነ ጧሊቡ አበወይሂ እንደ ድኹል ጠሪቂ ጠሪቃ ውስጥ ለመግባት ሲፈልግ የፈለገ ጊዜ አባት እናቶቹን ማስፈቀድ በጣም ጥሩ ነው ተብሎ የሚታወቅ ነገር ነው። ኢንካና አላ ቀይዲል ሀያቲ በሀያት ያሉ ከሆነ አው አሐዲሂማ ወይም ደግሞ ኩማኖ ከሁለቱ አንዱን በሀያት ካሉ እነሱን እስትእዛን ማድረግ ማስፈቀድ ጠሪቃ ሊገባ ነው ብሎ ወዘውጀቱ ተስተአዝኑ ዘውጃሃ ሴት ደግሞ ማነው ባሏን ፍቃድ ማስደረግ አለባት ስትገባ በዚህ ጠሪቃ ውስጥ ማለት ነው። በእነዚህ ሁለቱ ሸርጦች የጠሪቀተ ትጃንያ ሹሩጥ ሁሉ ተማም ሆነው እንግዲህ ያው አሳለፍናቸው ማለት ነው። ከላይ ጀምሮ እንግዲህ ሸርጦቹ አምስት ተከፍለው ይታያሉ። ያው እንዳሳለፍ ነው። እያንዳንዱ ከፍለው ደግሞ 9 ሸርጥ ያለው አለ፣ 7 ሸርጥ ያለው አለ፣ 6 ያለው አለ እና አልቅስሙል ኻሚስ ይሄኛው በሁለት ሸርጦች ነው የጨረሰው። ሙሪድ ላይ ባለው ሸርጥና ሼኽ ላይ ባለው ሸርጥ ማለት ነው። ሁለቱ አንዱ ፍቃዱ በጣም የተሟላና ምንም ነገር ያልተቋረጠ መሆኑ የሼኽ ሸርጥ ነው። የሙሪዱ ደግሞ ያው እንግዲህ አቅለኛ ሆኖ ሙስሊም ሆኖ አቂዳው ያማረ
እንደገና ደግሞ ከእናት አባቱ እኮ ማነው ፍቃድ ያለው ቢሆን ጥሩ ነው፣ ይመረጣል። እንደዚህ ብሎ ጨረሰ ማለት ነው። ይህንን እንግዲህ ሁሉ ሸርጥ ጠብቆ እንትን በማድረግ በጠሪቀተ ቲጃንያ ውስጥ ገብቶ ዚክሩን መዘከር ይቻላል ማለት ነው ኢንሻአላህ። እና በዚህ ላይ ትንሽ ጨመር አድርገን ያው በቂው ነበረ። አልአዝካሩ ላዚመቱ ሊጠሪቀቲ ይላል። እንግዲህ ላዚም የሆኑ ዚክሮች በጠሪቀተ ቲጃንያ ውስጥ ለማ ፈረቀ ሚን ዚክሪ ሸራኢጥ ኩሊሃ አልሙቀሰመቲ አላ ኸምሰቲ አቅሳሚን በአምስት ከፍሎ የተከፈለችውን ሸርጦችን ሁሉ ተናግሮ ካበቃ በኋላ ሸረአ ፊ ዚክሪ ላዚመቲ ሊጠሪቀቲ ቲጃንያ ጠሪቀተ ቲጃንያ ላዚም የሆነ ዚክር ምን አለው እምለው እንግዲህ ማስተንተን ውስጥ ገባ ማለት ነው። ሸርጦቹን ካወሳልን በኋላ እንግዲህ ጠሪቀተ ቲጃንያ ከገባ በኋላ ሰውየው ምን መዝከር አለበት፣ የትኛው ነው ላዚም የሚሆንበት ብሎ ወደ ማሳወቅ ገባ ነው። ወህያቺ ኮማን ነው ዚክሩ ላዚም የሆነች በጠሪቀተ ቲጃንያ ሲንገባ አለቲ يؤذن بها المريد بعد التزامها على شروطها አለፉትን ሸርጦች እኮ ማለት ነው አሳውቆ ከገባበት በኋላ ፍቃድ የሚደረግበት ውርድ ሶባህ ነው። አንዱ ውርድ ሶባህ ነው፣ የጠዋት ውርድ ዚክር ማለት ነው። ሁለተኛው ውርዱል መሳኢ የማታ ዚክር ነው። ሶስተኛው አልወዚፈቱ ወዚፋ የሚባል ደግሞ አለ ከመግሪብ በኋላ። ወልሀይለለቱ አራተኛው ደግሞ ሀይለለተል ጁምዓ የጁምዓ ቀን ከአስር በኋላ የሚቀራ ዚክር ነው። እነዚህ ናቸው እንግዲህ በጠሪቀተ ቲጃንያ ውስጥ አንድ ቲጃንያ መዝከር በመዝከር ላዚም የሆነበትና ግዴታ የሚሆንበት ይሄ ነው። ጠሪቀተ ቲጃንያ ውስጥ ከገቡ ማን ነው ሸራኢቶቹን ካወቅን በኋላ ይሄ ነው እንግዲህ የሚዘከረው። ውርዱ ሶባህ ማለት ውርዱ ሶባህ የጠዋት ዚክር ብሎ ማለት ሚአተ አስተግፊሩላህ ሚአተ መራ ማቶ ጊዜ አስተግፊሩላህ ማለት ነው። አሁን እንግዲህ እስትግፋር ጠዋት ሰውየው ከሌሊቱን ጨርሶ እንግዲህ ያው ሰባሁን ሲሰግድ ያው እስትግፋር ያስፈልገዋል። አላህም በቁርአኑ ያዛል ይሄንን እስትግፋር ወስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ይላል። المستغفرين بالأسحار شهد الله ብሎ አላህ እንደመሰከረላቸው እስትግፋር ጠዋት ማታ እስትግፋር እንድናደርግ ያዘናል ቁርአኑ። ረሱልም አለይሂ ሰላቱ ወሰላም ማውጅደ ፊ ሶሂፈቲሂ እስትግፋሩን ከሲር ጡባ ሊማውጅደ ፊ ሶሂፈቲሂ እስትግፋሩን ከሲር በሶሂፈተል አዕማሉ በመዝገበ ስራው ላይ ብዙ እስትግፋር የተገኘለት ሰው ያው ጡባ የምትባል ጀነት ለሱ ሰብታለች ወይ ደግሞ ስራ ማረ ብለዋል። ይሄ ነው እንግዲህ አንዱ የውርድ ሶባህ ላይ የምንታዘዘው 100 እስትግፋር ነው። ወተተአየኑ هذه الصيغة في الورد እቺ ሲጋ እንግዲህ ብቻዋን እሷ ብቻ ነች የምትፈለገው በውርድ ውስጥ። እስትግፋር ሲጋ ብዙ ናቸው። ከዛ ውስጥ እቺ እንግዲህ ተለይታ ትታወቃለች። አስተግፊሩላህ ያለው ማለት ነው ውርድ ውስጥ። فمن ذكره بغيرها عاده አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه ወይ ደግሞ እንደዛ ብዙ አይነት ሲጋዎች ስላሉ በዛ የቀራ ሰው ውርዱ መልሶ ይቅራ። ሁለተኛው مئات من صلاة الفاتحة من صلاة على النبي صلى الله عليه وسلم صلوات على الرسول برسول الله رحمة ما وردنا بأي صيغة
በማንኛውም የሶላት አወራረድ ቢሆን خصوصا صلاة الفاتح أخص لك ደግሞ ለይቼልሽ እነግርሃለሁ። በሶላት አልፋቲህ መሆኑ ደግሞ በጣም ይለያል፣ ልዩ ያደርገዋል። لاجتمالها على جميع حروف الاسم الأعظم በስመ አልአዕዘም ሁሩፎችን የሰበሰበች ስለሆነች ሰላት አልፋቲህ ማ አስራር ኡኽራ ሌላ አስራር ከመኖሩ ጋር እኮ ማለት ነው። ሌላ አስራር አለው። የስመ አልአዕዘምን ሁሩፎችም ደግሞ ጠቅላላ ይዞታልና በሱ መሆኑ በጣም ይለየዋል፣ ስራውን ልዩ ያደርገዋል። ሶስተኛው ውርደት ሰባሂን እንግዲህ ይሄ ሰላት አለ ረሱል ደግሞ ያው እንግዲህ ከሙከፍራት ዝኑብ ትልቁ ነገር ሰላት አለ ረሱል ነው። ሁለተኛ ደግሞ አላህም ራሱ ሰርቶ እኛንም ያዘዘው የስራ አይነት ይሄው የሰላዋት አለ ረሱል ረህመት በነሱ ላይ ማውረድ ነው። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ብሎ ሲል አላህም መላኢኮችም በሱ ላይ ረህመት አውርደዋል፣ እናንተም አውርዱ ብሎ አላህ አዞናል። ስለዚህ በቀን ውስጥ በጠዋት ዚክር ውስጥ 100 ሰለዋት አለ ረሱል መኖር አለበት፣ በየትኛውም ሲጋ ቢሆን። ይሄ ነው ሁለተኛው ወርድ። ሶስተኛው 100 ላኢላሃ ኢለላህ ነው። ወተተዓየኑ ቢለፍዚሃ በላኢላሃ ኢለላህ ብቻ ትለያለች፣ ሌላው ለፍዝ አይበቃም። ይህ እንግዲህ ላኢላሃ ኢለላህ አላህ ወዕለም አነሁ ላኢላሃ ኢለላህ ብሎ ነቢዩንም ዓለይሂ ሰላቱ ወሰላም እንዲያውቁ የነገራቸው ነው። ረሱልም ዓለይሂ ሰላቱ ወሰላም አፍደሉ ማ ቁልቱሁ አነ ወነቢዩነ ቀብሊ ቀውሉ ላኢላሃ ኢለላህ፣ እኔ ከተናገርኩና ከኔ በፊት ያሉት አንቢያዎች ሁላ ከተናገሩት ቃላት ሁሉ በላጩ ላኢላሃ ኢለላህ ነው ብለዋል። ስለዚህ እነዚህን ከባድ ዚክሮች እስትግፋር፣ ሰለዋት አለ ረሱል እና ላኢላሃ ኢለላህን ጠዋት ውርደት ሰባህ ላይ ቀርተን እንወጣለን። ቁጥራቸው እንደተለየ 100። ይሄ ነው እንግዲህ ውርደት ሰባህ ብሎ ማለት። እንግዲህ ሰላት አልፋቲህ ብለን በሁለተኛው ላይ ሰለዋት አለ ረሱል ያውርድ። በሰላት አልፋቲህ መሆኑ ይለያል ያልነው። ሰላት አልፋቲህ هي اللهم صل على سيدنا محمد الفاتح لما أغلق والخاتم لما سبق ناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم ያለው ነው። በዚህኛው መሆኑ በጣም ስራውን ልዩ የሆነ ማርክ ያሰጠዋል ነው። اللهم صل አንተ ጌታዬ ረህመት አውርድ አላ ሰይድና በነቢዩ ላይ በሰይዳችን ላይ የኸልቁ አይነታ የነቢዮች ሁላ አይነታ አለቃ የሆኑት ሙሐመድን እስመል ዓለማቸው እኮ ማን ነው? ሙሐመድ የሆኑ አልፋቲህ ሊማ ኡግሊቀ ለተዘጋ ሁሉ ከፋች የሆኑ ስንል እንግዲህ ይሄ ተውሂዱ በአንቢያዎችና በሙርሰሎች ለኡማ ሁላ ሲነገር ቆይቶ መጨረሻ ላይ እንግዲህ እሳቸው አካባቢ ላይ ወደ 500 ዓመት ይሄ ተውሂድ በተቋረጠበት ላይ ነው የመጡት። ሰው ኢባዳ የሚያደርገው አቅለን ሰሊም ያለው ማንን ነው የምናብደው ብሎ ላትና ዑዛ በጣዖታቶች አምልኮት ተበላሽቶ ቀልበን ሰሊም ያለው ያልተዋጠለት በምን አይነት ደግሞ አላህን እንደሚገዙ አተው ሲዋልሉ አላህ እሳቸውን አመጣ። ስለዚህ የተዘጋን ነገር እንደከፈቱ ነው። የተዘጋን ነገር ከፋች የሆኑ ወይ ደግሞ አልፋቲህ ሊማ ኡግሊቀ ስንል ሚነል ቁሉቢል ሙግለቀቲ ቢሽርክ ወልጀህሊ በጅህልናና በሽርክ የተዘጋች የሆነችን ቀልብ በኑረል ኢማን ከፋች የሆኑ ለማለትም ይሆናል። እና በዚህ አይነት ነው እንግዲህ በሳቸው ላይ ይውረድ ለማለት ነው።
والخاتم لما سبق ላለፉት አንቢያዎች ሁላ ደግሞ መጨረሻና መቀምቀሚያ የሆኑ ከሳቸው በኋላ ምንም አይነት ነብይ የማይላክ የሆኑ ነብይ በሳቸው ላይ አውርድ። ናስሪል ሐቅ ቢልሐቅ ዲንን የሚረዱ የሆነ በቁርአኑ ወይም ደግሞ ናስሪል ሐቅ አላህን የሚረዱ በሐቅ የሚረዱ ማለት ነው። ወደ አላህ በመጣራት الحق هو الدين لا الحق ناصر الحق بالحق ناصر الله بالله الله نرمي يهونو بالله راسو فلا ينصر باطلا باطل ምንም ነገር አይረዱም በሐቅ ነው የሚረዱት ولا ينصر الحق بالباطل በባጥል ነገር ደግሞ ሐቅን አይረዱም እና እንደዚህ በሆኑ ነብይ ላይ አውርድ والهادي الى صراطك المستقيم ቀጥ ወዳለ መንገድህ ደግሞ መሪ የሆኑትን ነብይ ረህመትን አውርድባቸው ብሎ ማለት ነው። وعلى آله حق قدره وعلى آله በቤተሰቦቻቸው ላይ እንግዲህ ቤተሰብ የምንላቸው ያው ዘካ መውሰድ የተከለከሉ የሆነ ጣሃራ የሆኑ ቤተሰቦች በእስልምና ላይ የቀሩ እና ውርሻ የሚገባቸው ቢወርሱ ኖሮ የሚገባቸው ልጆችና ሚስቶችን ማለት ነው። حق قدره ومقداره العظيم حق قدره حق استواء እንግዲህ ارتفاع ነው ارتفاع ደረጃ ነው የቀድራቸው የእድገታቸውን ያክል አውርድባቸው ومقداره العظيم ካንተ ያላቸው ትልቅ ከበጃ እና ትልቅ ሀይባ የዛን ያክል አውርድባቸው የምለው ነው። ሶላት አልፋቲህ ብሎ ማለት ይሄንን መቅራት ነው በሁለተኛው ላይ ማለት ነው 100 ጊዜ ወቅቱ ይሄ ወርደ ሱብሂ ወቅቱ አልሙክታር የተመረጠ የሆነ ወቅቱ من بعد صلاة الصبح ሱብሂ ሶላትን ከሰገደ በኋላ ነው። ወላ يقرأ قبلها ከሱብሂ በፊት አይቅራ። ይሄንን የምንለው ሱብሂ ደርሶ ከሆነ ነው። ሌሊት ውስጥ ከሆነ ይበቃል። እንደውም ጥሩ ወቅት ነው ይላል። ምንድነው ሱብሂ ከፈጀረ በኋላ ሱብሂን ሳይሰግድ ሊቀራት አይገባም። ወለውላ الفجر ፈጅሩ ቦግ ብሎ ቢወጣም ኢላ ቁበይል الظهر ዙህር ከዙህር በፊት ወዳለው እስካለው ወቅት ድረስ ምርጥ የሆነ ወቅቱ ነው። ወደሩሪዩ የችግር ወቅቱ ደግሞ من ذلك الوقت الى المغرب ከዙህር በፊት ካለው ወቅት ይዞ እስከ መግሪብ ድረስ ያው መቅራቱ ይበቃል። ያው ለችግር ነው። وبعدها يكون قضاء بعد المغرب መቼም ቀዷ ነው የሚሆነው እንጂ አይወሰድለትም እንትና ያው ወቅቱ አይባልም። وسمي ضروريا وقت الضرورة تبلو تترى لمندنه لأنه لا يصح تأخير الورد عن الوقت الاختياري إلا للضرورة لا شجر بيون انجي مرتكه هنا لا كتمرت أو وقت كتمرت الت وقت ما قيد سلم ما يقبانه بشجر بيون انجي لذا يشجر جزي وقت لما رسنا ناين مثلا إن شاء الله نجي ورد المساء قالوا ننسالن بسمعنا من تكمل الله يرجن وصلى الله وسلم وبارك على سيدنا محمد.